በዳሰነች ወረዳ 34 ቀበሌዎች ሙሉ በሙሉ በኦሞ ዞን ሙላት መጥለቅለቃቸውና 81 ሰዎች መፈናቀላቸው ተገለጸ። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ 34 ቀበሌዎች ሙሉ በሙሉ በኦሞ ዞን ሙላት መጥለቅለቃቸውና 81 ሰዎች መፈናቀላቸውን ነዋሪዎችና የመንግስት ኃላፊ ለአዲስ ስታንዳርድ ገልጸዋል። በኦሞ ዞን ሙላት የወረዳው ዋናው ከተማ የሆነችው ኦሞራቴ ከተማ በሚቀጥሉት ጥቂት ቀናት ውስጥ በውሃው የመዋጥ ስጋት ውስጥ መግባቷን ስማቸው እንዳይጠቀስ የጠየቁት ከተማ ነዋሪ ተናግረዋል። በከተማዋ በውሃ ሙላት ተከባለች። የጎርፍ መጥለቅለቅ ነገ ወይም ከነጎዳ ከተማችን ሊገባ ይችላል። ጣፈንታችንን ቁጭ ብለን እየጠበቅን ነው ብለዋል። መንግስት ካላችሁበት ቦታ ሄዳችሁ ሌላ ቦታ ሰፈሩ ነው ያለን። እኛ ደግሞ ምንም አቅም የለንም። ቀጣይ ምን እንደሚፈጠር አናውቅም ብለዋል። በወረዳው የሚገኙ በርካታ ቀበሌዎች በጎርፍ መጥለቅለቅ መጠቃታቸውን ገልጸው አሁን ላይ የኦሞራቴ ከተማ ከነዚህ ቀበሌዎች ተፈናቅለው ወደ ከተማዋ በገቡ ተፈናቃዮች መጨናነቋን አመላክተዋል። ሌላኛው ስሜ ባይጠቀስ ያለ አንድ በጎርፍ መጥለቅለቅ ምክንያት ተፈናቅለው በመጠለያ ተጠልለው የሚገኙ ነዋሪ በበኩላቸው የውሃ ሙላቱ በተለይም ባለፉት 2 ቀናት በከፍተኛ ሁኔታ መጨመሩን ለአዲስ ስታንዳርድ ገልጸዋል። የእርሻ ቦታዎችን ሁሉ ጠራርጓል፣ ቤቶች አፍርሷል። የኦሞራቴ ከተማን ለመዋጥ 1 ኪሎ ሜትር እንኳን አይሞላም የቀረው ብለዋል። አክለውም በወረዳዋ ከ80 በመቶ በላይ ህዝብ ተፈናቅሎ መርመርቴ እና ከለም ወደ ተሰኙ መጠለያዎች ተጠልለው እንደሚገኝ ጠቁመዋል። አያይዞም አሁን ተጠልለን ባለንበት ነበረ ስሙ መጠለያ መንግስታዊ ያልሆኑ ድርጅቶችን እያገዙን ያሉት ዱቄት እና መጠለያ ሸራ እየሰጡ ነው፣ በቂ ነው ማለት ግን አይቻልም ብለዋል። ጉዳዩን በተመለከተ አዲስ ስታንዳርድ ጋር ቆይታ ያደረጉት ስማቸውም ሆነ የሥራ ኃላፊነታቸው እንዳይጠቀስ የጠየቁት የከተማዋ የመንግስት ኃላፊ በኩላቸው በአሁኑ ሰዓት በዳሰነች ወረዳ የሚገኙ 34 ቀበሌዎች ሙሉ በሙሉ በጎርፍ መጥለቅለቃቸውን ገልጸዋል። የኦሞ ወንዝ ሞልቶ የቱርካና ሐይቅ ከኦሞራቴ ከተማ ከዚህ ቀደም ከነበረው 60 ኪሎ ሜትር ርቀት ላይ አሁን ወደ 1.3 ኪሎ ሜትር ርቀት ላይ መጠጋቱን ጠቅሷል። ትላንትና ዛሬ የውሃ ሙላቱ ከፍተኛ ሁኔታ እየጨመረ ነው ያሉት የመንግስት ኃላፊው በአጠቃላይ ከ81 ሰዎች በላይ ተፈናቅለው በከለም መርመርቴ አሪኮል ነበረ ስሙና ቡፉፍ መጠለያ ጣቢያዎች ተጠልለው እንደሚገኙ አክለዋል። አክለውም በመጠለያ ጣቢያዎቹ ሳይቀር ውሃ እየደረሰ መሆኑን ጠቅሰው የወረዳው ዋና ከተማ የሆነችው የከተማዋ ከፍተኛ ስጋት ላይ መውደቋን አስረድተዋል። ከፌደራል መንግስት ጋር ከውሃና ኢንጂነሪንግ ሚኒስቴር ጋር በጋራ በመሆን 7.2 ኪሎ ሜትር የሚረዝም የአፈር ክትር ግድብ ለመስራት መታሰቡን የገለጹ ሲሆን ይሁን እንጂ ስራዎች በተባሉ ፍጥነት እየተከናወኑ ባለመሆናቸው ማህበረሰቡ በከፍተኛ ስጋት ላይ መውደቁን ገልጿል። አክለውም በአደጋው አሃዛዊ መረጃ ባይኖርም የእንስሳቶች ሞት ማጋጠሙን ከአርብቶ አደሮች ሰምተናል ብለዋል። ከዚህ ቀደም በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በቱርካናና በኦሞ ወንዝ ሙላት ምክንያት ከ79828 በላይ አርብቶ አደሮች መፈናቀላቸውን የወረዳው አስተዳዳሪ አቶ ታደለ ሐላቴ መግለጻቸውን መዘገባችን ይታወሳል። የቱርካና ሐይቅ በ8 ዓመት ጊዜ ውስጥ 65 ኪሎ ሜትሮችን ተጉዞ የወረዳዋና ከተማ ወደሆነችው ኦሞራቴ 2 ኪሎ ሜትር ርቀት ላይ እንደደረሰና በቀጣይም በከተማዋ ሙሉ በሙሉ የመዋጥ አደጋ እንደተጋረጠበት አቶ ታደለ በወቅቱም ገልጸው ነበር። የደቡብ ኦሞ ዞን የመንግስት ኮሙኒኬሽን በበኩሉ ግንቦት 25 ቀን 2017 ዓ.ም በይፋው የፌስቡክ ገጹ ባስተላለፈው የጥንቃቄ መልእክት የኦሞ ወንዝ መደበኛ የመፋሰሻ አቅጣጫው ለቆ በመውጣቱ እና የቱርካና ሐይቅ የውሃ ግፊት በከፍተኛ ሁኔታ መጨመሩ በአካባቢው ተገማች ያልሆነ የጎርፍ አደጋ ስጋት ፈጥሯል ብለዋል። በዚህ በአካባቢው ከፍተኛ የሆነ የመሬት መሰንጠቅ አደጋ እየደረሰ እንደሚገኝ ጠቅሶ ማህበረሰቡ በጎርፍ አደጋ ለማምለጥ ሲል ከቀየው ለመፈናቀል መገደዱን አስታውቋል። ዞናዊ የሆነ የግብረ ኃይል ተቋሙም ወደ ስፍራው መንቀሳቀሱን በገለጸው አደጋውን ቀልብሶ ዘላቂ መፍትሄ ለማምጣትና ማህበረሰቡ የተረጋጋ ኑሮን እንዲኖር ለማስቻል የሚመለከተው አካል ሁሉ የተቀናጀ የተናበበና ወቅታዊ የሆነ ዘላቂ ርብርብ ሊያደርግ እንደሚገባ አጽንኦት ሰጥተው ገልጸዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ